ዛሬ ደግሞ የምናወራው ስለ ሜንቴናንስ ይሆናል ማለት ነው። እንግዲህ የኤሌክትሪክ መኪኖችን ሜንቴናንስ ስታስደርጉ በምን አይነት የሜንቴናንስ አይነት መኪናችሁ ማስደረግ እንዳለባችሁ የሚጠቁም ቬሪ ኢንፎርማቲቭ የሆነ መረጃ ስለሆነ ለሁሉም እንዲዳረስ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩ እጠይቃለሁ ማለት ነው። ዛሬ ማወራችሁ እንግዲህ በዋነኝነት የሜንቴናንስ ታይፖች ምን ናቸው የሚሉትንና ለኤሌክትሪክ መኪናችን ደግሞ የትኛውን የሜንቴናንስ አይነት ብንከተል የተሻለ ነው የሚለውን ነገር ዛሬ ማቀርብላችኋል ማለት ነው። በዋነኝነት እንግዲህ የሜንቴናንስ አይነቶች በሶስት ይከፈላሉ። የመጀመሪያው የሜንቴናንስ አይነት ፕሪቬንቲቭ ሜንቴናንስ ይባላል። ያ ማለት እንግዲህ ኮምፖነንቶቹ ፌል ከማድረጋቸው በፊት ከመበላሸታቸው በፊት ፕሪቬንት የምናደርግበት የምንከላከልበት የሜንቴናንስ አይነት ነው ማለት ነው። ብዙ ጊዜ ኢንስፔክት በማስደረግ እነዚህን የሜንቴናንስ አይነቶች የኢቪ ኮምፖነንቶችን ኢንስፔክት በማስደረግ እንከተላለን ማለት ነው። ሁለተኛው የሜንቴናንስ አይነት ደግሞ ኮሬክቲቭ ሜንቴናንስ የሚባለው ታይፕ ሲሆን ይሄ ደግሞ እንግዲህ ኮምፖነንቱ ሙሉ ለሙሉ ፌል አድርጎ ሪፕሌስመንት ወይም ደግሞ ሪፔር ሲያስፈልገው የኮሬክቲቭ ሜንቴናንስ ይባላል ማለት ነው። ሶስተኛውና የመጨረሻው የሜንቴናንስ አይነት ደግሞ ፕሬዲክቲቭ ሜንቴናንስ የሚባለው ነው። ይሄ ፕሬዲክቲቭ ሜንቴናንስ ደግሞ ኮምፖነንቱ ፌል ሊያደርግ ይችላል ተብሎ የፐርፎርማንስ ኢቫሉዌሽን ወይም ደግሞ የፐርፎርማንስ አናላይሲስ ሲሰራለት የባትሪ ሄልዝ ኢቫሉዌሽን ሊሆን ይችላል ወይም ደግሞ የሞተር ፐርፎርማንስ አናላይሲስ ኢቫሉዌሽን ሊሆን ይችላል። እንደዚህ አይነት ነገር ሲሰራለት የመኪናችንን ፕሬዲክቲቭ ሜንቴናንስ አሰራን እንላለን ማለት ነው። ስለዚህ እንደ አጠቃላይ ግን የኤሌክትሪክ መኪናችንን ሜንቴናንስ በምናሰራበት ወቅት መከተል ያለብን ወይም ደግሞ የየትኛውን የሜንቴናንስ ታይፕ ብናደርግለት ለኤሌክትሪክ መኪናችን የተሻለ ነው የሚሉትን ነገሮች አብራራላቸዋለሁ ማለት ነው። ፕሪቬንቲቭ ሜንቴናንስ የተሻለ ነው ማለት ነው። ምክንያቱም ኮሬክቲቭ ሜንቴናንስ ላይ የኮምፖነንት ሪፔር የምናደርገው ጥገና ወይም ደግሞ ሪፕሌስመንት ሊያስፈልገው ይችላል። ኮምፖነንት ሊቀየር እንችላለን ማለት ነው። ስለዚህ ወጫችንን ለመቀነስ ሲባል ፕሪቬንቲቭ ሜንቴናንስ ብንከተል የኤሌክትሪክ መኪናችን ኮምፖነንቶች ምንም ሳይጎዱ ኢቫሉዌሽናቸውን እየተከታተልን ፕሪቬንት እያደረግን እናስተካክላቸዋለን ማለት ነው። ፕሪቬንቲቭ ሜንቴናንስ ለኤሌክትሪክ መኪኖች እንዴት ነው የሚደረግላቸው የሚሉት ነገሮች ደግሞ አሁን አብራራላቸዋለሁ ማለት ነው። በፕሪቬንቲቭ ሜንቴናንስ ደግሞ እንደገና ለሶስት እንከፍለዋለን ማለት ነው። የመጀመሪያው ፕሪቬንቲቭ ሜንቴናንስ ልናደርግ የምንችለው እንግዲህ ታይም ቤዝድ ነው ማለት ነው። ያ ማለት እንግዲህ ዓመት፣ 2 ዓመት፣ 3 ዓመት እያልን የምናደርግላቸው የሜንቴናንስ አይነት ነው። ለምሳሌ እንግዲህ ከ2 እስከ 3 ዓመት ባለው ጊዜ ውስጥ የብሬክ ፍሉዳችንን እንዲሁም ደግሞ የባትሪ ኩላንት እንዲሁም ደግሞ የሞተር የኢንቨርተር እና የፓወር ኤሌክትሮኒክስ ኩላንቶችን መቀየር ነው። እንዲሁም ደግሞ የካቢን ፊልተርን መቀየርን አብሮ ያጠቃልላል ማለት ነው። ሁለተኛው ደግሞ ማይሌጅ ቤዝድ ወይም ደግሞ ኪሎሜትር ቤዝድ ሜንቴናንስ ፕሪቬንቲቭ ሜንቴናንስ ታይፕ ነው። ይህ ሜንቴናንስ እንግዲህ ከ8000 እስከ 12000 አብዛኞቹ የኤሌክትሪክ መኪኖች በዚህ ሬንጅ ውስጥ እንግዲህ የሰርቪስ ወይም ደግሞ የፕሪቬንቲቭ ሜንቴናንስ ማድረግ አለባቸው ማለት ነው። እንደ ምሳሌ በዚህ በፕሪቬንቲቭ ሜንቴናንስ ውስጥ የሚሰጡት ሜንቴናንስ አይነቶች የብሬክ ኢንስፔክሽን ነው። የብሬክ ሲስተም ኢንስፔክሽን ይደረጋል ሙሉ ለሙሉ። የታየር ሮቴሽን እና እንዲሁም ደግሞ የሰስፔንሽን ኢንስፔክሽን ይሰራል ማለት ነው። ከዛ በተጨማሪ ደግሞ አንደር ቦዲ ያለው ኢንስፔክት ይደረጋል ይታያል ማለት ነው። እንዲሁም ደግሞ አጠቃላይ የኢቪ ኮምፖነንቶቹ ዲያግኖስቲክ ይደረጋሉ ይታያሉ ኢንስፔክት ይደረጋሉ ማለት ነው። የሁሉም የኤሌክትሪክ መኪኖች ኮምፖነንቶቹ ወይም ደግሞ የኮምፒውተር ሞጁሎቹ እና ኮምፖነንቶቹ በትክክል ስራቸውን እንደሰሩ ኢንስፔክት ይደረጋሉ ማለት ነው። ከዛ ውጭ ደግሞ የባትሪ ኮንዲሽን ነው። የባትሪ ኮንዲሽን ላይ እንግዲህ የመጀመሪያው የፊዚካል ዳሜጅ አለበት ወይስ የለበት የሚሉት ነገሮች እንመለከታለን። ከዛ በተጨማሪ ደግሞ የባትሪ ሄልዙ ወይም ደግሞ ስቴት ኦፍ ሄልዙ አሪፍ ነው የሚባለውን ነገር እንመለከታለን ማለት ነው። ሶስተኛውና የመጨረሻው የሜንቴናንስ አይነት ኮንዲሽን ቤዝድ ሜንቴናንስ ይባላል። መኪናችን ያሽከረከርንበት ኮንዲሽን ሊሆን ይችላል ወይም ደግሞ ፎልት አብርቶ ሊሆን ይችላል መኪናችን። እንዲሁም ደግሞ በማይመች የኢንቫይሮንመንታል ኮንዲሽን መኪናችንን ነርተን ሊሆን ይችላል። እንዲሁም ደግሞ የባትሪ ፓካችን ኢምፓክት አስተናግዶ ሊሆን ይችላል ተመቶ ሊሆን ይችላል። ስለዚህ ሳናስበው ጉዳት በሚደርስበት ሰዓት ላይ ኮንዲሽን ቤዝድ ስለሆኑ እነዚህ መኪኖች ኮንዲሽን ቤዝድ ሜንቴናንስ ውስጥ ተካተው ሜንቴናንስ ይሰራላቸዋል ማለት ነው። እንግዲህ ለማጠቃለል ያክል አጠቃላይ የሜንቴናንስ ታይፖችን በሶስት ከፈናል። ፕሪቬንቲቭ ሜንቴናንስ፣ ፕሬዲክቲቭ ሜንቴናንስ እና ኮሬክቲቭ ሜንቴናንስ ብለናል ማለት ነው። እንግዲህ ፕሪቬንቲቭ ሜንቴናንስ መከላከል ነው፣ ዳሜጅ ከመምጣቱ በፊት መከላከል ሲሆን በዋጋም በገንዘብም እንዲሁም ደግሞ የመኪናችንንም ከመጠበቅ አንጻር ፕሪቬንቲቭ ሜንቴናንስ እየተሻለ ነው ማለት ኮምፖነንቶችን ፕሪቬንት እያደረግን ሪፕሌስ ከማስደረግ ሪፔር ከማስደረግ እንቆጠባለን ማለት ነው። ስለዚህ በዋጋም ስፔር ፓርት በመቀየርም ፕሪቬንቲቭ ሜንቴናንስ በማሰራት ስፔር ፓርቶቻችንን ወይም ደግሞ የኢቪ ኮምፖነንቶች በትክክል እንዲሰሩና የመኪናችንን እድሜ ረጅምና ሁሉም የኮምፖነንቶች ኦፕሬቲንግ የሚያደርጉት በተገቢው መንገድ ኦፕሬት እንዲያደርጉና ምንም አይነት ዳሜጅ እንዳይሆን እንዲሁም ደግሞ ተጨማሪ ወጪ እንዳያስወጣን የፕሪቬንቲቭ ሜንቴናንስን መከተል አስፈላጊ ነው ማለት ነው። እንግዲህ እንደምትመለከቱት በእኛ በሰርቪስ ሴንተራችን በአዩ ኢቪ ሰርቪስ ሴንተር እንደዚህ ዌል ኳሊፋይድ በሆኑ ቴክኒሻኖች እና ዌል ኦርጋናይዝድ በሆነ ወርክሾፓችን የኤሌክትሪክ መኪኖችን የጥገና አገልግሎት የሜንቴናንስ አገልግሎት እየሰጠን ነው። እንዲሁም ደግሞ የቦዲ ስራ በቅርቡ የምንጀምር ስለሆነ የቦዲ ስራም ካላችሁ ደውሉልን ማለት ነው። ሁላችሁም እንደምታውቁት በሰርቪስ ሴንተራችን የባትሪ ፕሮቴክሽን ከቨር እናደርጋለን ለሞተርም እንዲሁም ደግሞ ለባትሪ ማለት ነው። እንዲሁም ደግሞ የመኪናችሁን የግራውንድ ክሊራንስ ከፍ እናደርጋለን ስፔሰሮችን በማስገባት ማለት ነው። ስለዚህ እነዚህ ሁለቱ ሰርቪሶች በየትኛው የሜንቴናንስ ካታጎሪ ውስጥ ይካተታሉ? ይህንን በትክክል ለመለሱ 3 የመጀመሪያ ፎሎወሮቻችን ማለት ነው በኮሜንት ሴክሽን ላይ መልሱን ከመለሳችሁ ነፃ የሆነ የሰርቪስ አገልግሎት እንሰጣችኋለን ማለት ነው። ሁልጊዜም የአዩ ኢቪ ሰርቪስ ሴንተርን ምርጫችሁ ያድርጉ።